አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ቤሎልም ክላሱ ላይ ሆኖ ልብሱን ቀያይሮ ሊወጣ ሲል በማይታወቅ በአንድ ስልክ ተደወለለት። እሱም ብድግ አድርጎ አንስቶ ማን ልበል ብሎ ጠየቀ። አንተ ቤሎል ነክ አድል? የአባትህን ጉዳይ ማወቅ የምትፈልግ ከሆነ ብዬ ነው ተባለ። እሱም አዎ ማወቅ እፈልጋለሁ፣ ግን ማነክ ብሎ ጠየቀ። ማንነቴን ከመጣ በኋላ ታረጋግጣለህ። ስትመጣም ማንም ሰው ይዘ መምጣት የለብም። የቀጠርኩ ቦታ ዛሬውኑ መገኘት አለብክ አለው። እሱም እሺ ብሎ ተስማማ። ቤሎልም ሀሳብ ውስጥ ገባ። ክፍል ውስጥም ብቻውን እያሰበ እያንሰላሰለ ማን ይሁን፣ ምን ሊያደርጉኝ ነው፣ ለምን ፈልገውኝ ነው የሚለው ነገር ማሰብ ጀመረ። ማን ሆኖ ነው ይህን ሊነግረኝ? እንዲሁም ደግሞ ብቻና ተብዬ መሄድ አለብኝ፣ እንዴትስ መሄድ አለብኝ የሚለው ነገር ማሰብ ጀመረ። ስልኩንም ይዞ ከክፍሉ ወጣ አለ። መሲም ለእትዬ ሄለን እትዬ የሆነ ነገር የምናገርሽ ነገር አለ ብላ ጠራቻት። እሷም እሺ ተናገሪ ተቀመጪ አለቻት። ትምህርት መጀመር አለብኝ አለቻት። እትዬ ሄለንም ትምህርት እኮ አቋርጠሻል፣ ደግሞ ብዙ ስራ ስላለብሽ እንዴትስ ትማሪያለሽ አለቻት። መሲም ያሰበችው ሌላ ነው። ባለፈው ቪዲዮ ላይ ለእናቷ ለአይንዬ ከዚህ ቤት መውጣት አለብኝ፣ ሌላ ስራ መቀየር መፈላለግ አለብኝ ብላ ማክራት ነበረ። አይንዬ ግን አልተስማማችም ነበረ። ዝም ብለሽ ማየት የለብሽም፣ ደግሞም አይንዬ የእትዬ ሄለን ተንኮልና የምትሰራው ስራዎችን ስለማታቅ እሷ ትክክለኛ ሰው ናት ብለ ስለምታምን ሁላቸውም ልጆቿ በእሷ ስራዎች እሷ ያመጣችውን ስራ ወይም ደግሞ እሷ ያዘዘችውን ስራ መፈጸም እንጂ ሌላ ቦታ ወጥቶ እንዲሰሩ ወይም ደግሞ እንዲወጡ አትፈልግም። ለዛም ሆኖ እንዴት ትሄጃለሽ? ብቻሽን እንዴትስ ትወጫለሽ? እንደዚህ ማሰብም የለብሽም፣ እንዴትስ አስበሻል ብላት ነበረ። መሲም በዛ ነገር አቀዳም ለእትዬ ሄለንም ጠየቀቻት። እትዬ ሄለንም ግን ስራ ስለሚበዛብሽ እንድትማሪ እኮ አትችይም፣ ደግሞ አቋርጠሻል አለቻት። መሲም ተማጸነቻት። እንዲሁም ከዚህ የተሻለ ህይወት ለመኖር እንዲሁም የተሻለ ገቢ ለማግኘት ሌላ እድል መፍጠር አለብኝ፣ ስለዚህ የማታም ቢሆን መማር አለብኝ አለቻት። እትዬ ሄለን አልተስማማችም። አይ መሆን የለበትም፣ እንዲሁም ከተባለ ትማር ከተባለ ኑኑ ናት፣ ኑኑ ነው መማር አለባት አለቻት። መሲም እኔስ አለቻት። እንዴት ራስሽን ትወጃለሽ ከእህትሽ እና እህትሽ እሷ ትማር፣ እንዲሁም አንቺ በቃ አቋርጠሻል፣ አንዴ ለኑኑ ነው አሁን ብትማርም ኑኑ ናት መማር ያለባት፣ ተምረሽ ደግሞ የት ልደርሺ ነው ካሁን በኋላ አለቻት። እባክሽን ብላ ለመነቻት። መሲም እትዬ ሄለንም የሚከፍለው ብር ራሱ የለኝም አለቻት። መሲም እንዴ የሚሰራው ብርስ ደሞዜስ የት ሄዶ ነው ረስተሹ ነው አለቻት። እትዬ ሄለንም እንዴ ብላ ደነገጠች። ደግሞ ቤተሰቦችሽን ሰብስቤ ይዤ ቁጭ ብዬ ደግሞ ክፍያም ትፈልጊያለሽ እንዴ ብላ ሞራኗን ነካቻት። እንዲሁም ጮኸችባት። መሲም ያልጠበቀችው ነገር ሰማች። እትዬ ሄለንም በጣም ተናደደች። እንዴት እንደዚህ ብለሽ ትጠይቅኛለሽ? በጣም ደፋር ነሽ እንዴ! ቤተሰቦችሽን እየቀለብኩ ቤተሰቦችሽን እያኖርኩልሽ ገና ደግሞ የግል ክፍያ ትፈልጊያለሽ እንዴ ብላ ጮኸችባት። መሲ ምንም ነገር ትንፍሽ ሳትል ከሶፋዋ ብድግ ብላ ወጥታ ከሷ ተለየች። መሲም ወደ ኑኑ ወደ እህቷ ቀነች። ወደ ክላሷም ስትሄድ ኑኑ ብቻዋን ቁጭ ብላ እየሳቀች አገኘቻት። እንዴ እህቴ ምን ሆነሽ ነው ደግሞ ምንድነው የሚያስቅሽ ብላ ጠየቀቻት። ኑኑም እየሳቀች የኤልሾን ያደረግኳት ጉድ ብታይ አለቻት። ምን አደረግሻት ደግሞ ብላ ጠየቀቻት። ከእንቅልፏ ገና ስትነሳ እኔ ጉድ አራቀት፣ ሳሙና ተለቅልቃ አይኗ አቃጥሏት ውሃ አንጪ ስትለኝ የሞቅ ውሃ ሰጠዋት አለቻት። ለኑኑም ኤልሾ ስትጠይቃት ያለችው መልሷ የነበረው እኔ ስታስቸኩኝና እንዲሁም አይኔ ያቃጠለኝ ብለሽ ስታለቅሺ ሳይሽ የተቀመጠውን ውሃ ብቻ አንስቼ ነው ያመጣሁት ብላ ሸውዳት ነበረ። ለመሲ ግን ያለቻት ሌላ ነው። እኔ ያረኩት ተንኮል ነው። ለምን እኔ ትላንትና እንደዚሁ ተጫውታብኝ እንደው ሜካፕ ሰራሻለሁ ብላ በዚህ ጉድ እንደዚህ አደባባይ ወጥቼ
ስንቱ አይቶኝ ስንቱ እየሳቀብኝ እናንተም እየሳቃችሁብኝ እሷ ይሄ በቀል እንኳን ያንሳታል ባረገችን አንጻር ይሄ እንኳን ትንሽ ነው አለቻት። ወይኔ አንቺ ጉደኛ ነሽ፣ እንደው አትለቅሽም ይሄንን ተንኮል ካወቀች አሁኑኑ ዝም ብት ይሻላል ከኔና በአንቺ ሆድ እንዳይወጣ አለቻት። ሁሉም ለመሲ አበረታታቻት። አይዞሽ እህቴ ማንም አያውቅም፣ እንዲሁ እሷ ብቻ አይደለችም እኮ ብልጥ፣ ስለዚህ ማንም አያውቅም አትጨነቂ አለቻት። እኮ ተጠንቀቂ፣ ማናቸውም ካወቁ እኮ አንቺ ጥሩ አይደለም፣ ስለዚህ ማንም ሰውን ማወቅ የለበትም አለቻት። ኑኑም ሽክ ብላ ለባብሳ ወደ ውጭ ወጣች። አጋጣሚ ከመኩ ጋር ተጋጠሙ። መኩን በርቀት አይቷት አወቃት። ደንግጥ ብሎ በአንድ በር ስር ተደበቀ። እሷም ሳታየው አለፈች። እሱም ካለፈች በኋላ እንዴ በዚህ ምሽት ደግሞ የት እየሄደች ነው? ምን ተፈጥሮ ነው ብሎ ማሰብ ጀመረ። እቺ እህቴማ የት እንደምትሄድ መከተል አለብኝ መሄድ አለብኝ ብሎ ከኋላ እየተከተለ መሄድ ጀመረ። እሷም መጀመሪያ ደብቃ የነበረውን ስልኳን አውጥታ በእጇ ያዘች። መንገዷንም ቀጠለች። ማንም አልታያትም፣ እሱም አላየችውም። እሱ ብቻ እየተከተለ ኋላ መራመድ ጀመረ። ኤልሾም ሳሎን ላይ ተዘርግፋ ቲቪ እየጎረጎረች አይንዬ መጣች። የኔ ልጅ እንዴት ነሽ? ደህና ነሽ? ምን ሆንሽ ደግሞ አለቻት። ኤልሾም መልሷ የሆነው በእናትሽ አይንዬ ሰላም ስጪኝ አለቻት። እሺ ብላም አይንዬ ወደ መንገዷ ቀጠለች። አይንዬም ሄዳ ሶፋው ላይ ቁጭ አለች። አጋጣሚም እትዬ ሄለን መጣች። እትዬ ሄለንም አትኩራ ያየችው ኤልሾን ነው። በደረቷ ተደፍታ ቲቪ እየጎረጎረች አየቻት። እንዴት ነው አንቺ? ምን ሆነሽ ነው ደግሞ እንደዚህ ተደፍተሽ የተኛሽው አለቻት። እሷም አይኗ እንዳቃጠላት እና ፊቷን እንዳቃጠላት ነገረቻት። ለአይንዬም ሰላም ብላ ነይ እስቲ ብላ አቀፈቻት። እትዬ ሄለንም ነይ ሆስፒታል ልውሰድሽ፣ እንደዚህ ካቃጠለሽማ ሌላ ነገር እንዳይሆን ደግሞ ፊትሽ ቀላ ብለዋል ብላት ሆስፒታል ልውሰድሽ ብላ ብድግ አድርጋ ስታነሳት አይንዬ አይ ሆስፒታል ከመውሰድሽ በፊት እስቲ በንጹህ ውሃ በቀዝቃዛ ውሃ ትለቅለቅ ፊቷን አለቻት። አይንዬም የባለቻት መሰረት እትዬ ሄለንም እሺ ብላ ኤልሾን ይዛ ሄደች። መሲም በእትዬ ሄለን በጣም ተናዳለች። ምክንያቱም ደሞዝ አለኝ በደሞዜ የሆነ ነገር አደርጋለሁ በሚለው ነገር ወይም ትምህርት ቤት እመዘገባለሁ ብላ ባሰበችው ላይ እትዬ ሄለን ግን ደሞዝ እንደሌላት እና ቤተሰቦችሽ ከኔ ጋር ቁጭ ብለዋል፣ እኔ ቤተሰቦችሽን እየቀለብኩ አንቺ አታፍሪም እንዴ? ምን አይነት ደፋር ብትሆኝ ነው? እንዴት ሆነች ነው ደሞዝ የሚጠይቅኝ ብላ አፈጠጠችባት። መሲም በጣም ተናዳ ወደ ኑኑ ክፍል አቅንታ ነበረ፣ ግን ለማንም አልተናገረችም። ስልኳም ሲጮህ ማንሳት ማስጠላት በጣም ተሰማት። ምክንያቱም እሷ የምትጠብቀው ደሞዝ ነበረ።